ዘብ ዋና አዛዥና የአየር ኃይሉን ኮማንደር የመንፈሳዊ መሪያቸውን ቁልፍ ሰው ቢያንስ 6 ድንቅ ሳይንቲስቶቻቸውን የእስራኤል ቦምቦች ነጥቀዋቸው አግኝተዋል። እስራኤል 200 ጄቶቿን አሰማርታ 100 ኢላማዎቿን መታ ቢያንስ 4 ቁልፍ ወታደራዊ ኃላፊዎች 6 ወሳኝ የኒውክሌር ሳይንቲስቶችን ገድላ ተመልሳለች። ኢራን አሉኝ ከምትላቸው ወታደራዊ መኮንኖች መካከል መሐመድ ባካሪ አንዱ ብቻ ሳይሆኑ ዋናው ነበሩ። ማዕረጋቸው ሜጀር ጄኔራል፣ ኃላፊነታቸው የአገሪቱ ኤታ ማዦር ሹም፣ ግማሽ ሚሊዮን ተዋጊ ሰራዊት በስራቸው ያላቸው፣ ላለፉት 9 ዓመታት ሁሉ የአገሪቱን ጦር በጠቅላይ መሪነት ያዘዙ ኮማንደር ነበሩ። አሁን እሳቸው ነበሩ ሆነዋል። ከመቶዎቹ የእስራኤል ኢላማዎች መካከል አንዱ እሳቸው ነበሩና ሌሊቱን ነበር ሆኑ። እኒህ ሰው ከጥቂት ጊዜያት በፊት ከእስራኤል ጋር የሚደረገው ቀጣዩ ጦርነታችን የበለጠ አውዳሚ ደግሞም የከፋ ይሆናል ብለው ተንበየው ነበር። ያ አውዳሚ ይሆናል ያሉለት ዘመቻ እሳቸውን በመቅጠፍ የጀመረ ይመስላል። ሁሴን ሳላሚ ሌላኛው ሜጀር ጄኔራል የአገሪቱ መንፈሳዊ አባት መርጠዋቸው ተቀብተው የተሾሙ ለኢራን እስላማዊ መንግስት የሚታመነውን ኃይል እንዲመሩ የተመደቡ የአብዮታዊ ዘብ ዋና አዛዥ ሆነው ከ2019 እስከ ትናንት ሌሊት ድረስ የነበሩ በእስራኤል መነጽር በጥብቅ ክትትል ሲደረግባቸው የኖሩ የዘቡ አዛዥ በተኙበት ቀርተዋል። ኢራኖች አሊ ሻምሃኒ የሚልን ስም የሚያውቁት ከአያቶላሁ ጋር አገናኝተው ነው። የአያቶላህ አሊ ኾሚኒ ቁልፍ ሰው፣ መንፈሳዊው አለቃ ከነ ሳውዲ ጋር ተደራደር ብለው ከነ ኤሚሬትስ ጋር ለመወዳጀት መላፈልግ ብለው የሚያሰማሯቸው ሰው ነበሩ። እሳቸውም ተደምስሰዋል። ኢራን አንድን የኒውክለር ሳይንቲስት ብቁ አድርጎ ለማውጣት ብዙ አስርታት ያስፈልጓታል። እንዲህ ያለን ባለሙያ ለማድረስ እጅግም አድካሚና ትዕግስት የሚፈልግ እንደሆነም ይነገርለታል። ከዚያም እንደ አይን ብሌን የሚጠበቅ ውድ ሀብት ሆኖ ይኖራል። ከነዚህ ውድ ሀብቶቿ ቢያንስ 6ቱን በዚሁ በዘመቻ አንበሳ መነሳት አጣቻቸው የሚለው ዜና የቴህራንን ልብ በሐዘን የሚሰብር ነው። እነዚህ የኒውክለር ሳይንቲስቶች በአገሪቱ የኒውክለር ማበልጸግ ላይ ቁልፍ ሚና የነበራቸው ዶክተር አባሲ፣ የፊዚክስ ሊቁ ፕሮፌሰር ቴህራንቺ፣ የኢራን ኒውክለር ሳይንቲስቶችን የሚያሰለጥኑትና የኒውክለር ጣቢያውን ደህንነት ለማዘመን የሚመራመሩት ፕሮፌሰር አብዱል ሐሚድ፣ የኒውክለር ኢንጂነሪንግን እንደ እጃቸው መዳፍ ያውቁታል የሚባልላቸው ፕሮፌሰር አህመድ ረዛ፣ የአገሪቱ የኒውክለር ሳይንስ ኢንስቲትዩት ኃላፊው ኢንጂነር አሚር ሁሴንና ከነሚስታቸው የተገደሉት የኒውክለር ጠበብቱ ሞታሌዝዲህ ይጠቀሳሉ። ከኢራን የኒውክለር ማበልጸጊያ ተቋማት ጀርባ ያሉት እነዚህ አጥንቶች ትናንት ተሰብረዋል። የአገሪቱ የአቶሚክ ኤነርጂ ድርጅትና የአዛድ እስላማዊ ዩኒቨርሲቲ እንዲሁም ሌሎች ተቋማት በሳይንስ ዕውቀት የተራቀቁ ፕሮፌሰሮቻቸውን ትናንት ሌሊት ተነጥቀዋል። ቁም ነገሩ ከዚህ በኋላ ነው። ይህ ጥቃት ለኢራን ምን ማለት ነው? በእርግጥ ያጣቻቸው ወታደራዊ መኮንኖች አይተኬ ናቸው ወይ? ከዚህ ቀጥሎስ የምትወስደው አጸፋ ምን ሊሆን ይችላል? ለመሆኑ ግን የሁለቱን አገራት ወታደራዊ አቅም እንዴት ማነጻጸር ይቻላል? ደግሞስ እስራኤል የተሳካ ያለችውን ይህንን ኦፕሬሽን በዚህ ወቅት ማካሄድን ለምን መረጠች? ሳይንቲስቶቹ ለኢራን ምን ማለት ናቸው? ለእስራኤልስ ስጋታቸው ምን ያህል ነበር? ቴልአቪቭ ይህ ዘመቻ እንደሚቀጥል በአጽንኦት ገልጻለች። ዓላማዋ የኢራኑን መንግስት ማስወገድና በሌላ ወዳጅ መንግስት መተካት መሆኑንም ጠቅላይ ሚኒስትር ኔታንያሁ ተናግረዋል። ምን ማለታቸው ነው? አሜሪካ ጥቃቱ እንደሚሰነዘር አውቅ ነበር ማለቷ፣ ኔታንያሁና ትራምፕ በዚህ ጥቃት ላይ መስማማት አልነበራቸውም መባሉ ምን ይናገራል? በዝርዝር ለመመልከት የደቂቃዎችን ቆይታ እንጨምራለን። አብራችሁን ቆዩ። Moments ago, Israel launched Operation Rising Lion, a targeted military operation to roll back the Iranian threat to Israel's very survival. የሚናገሩት የእስራኤሉ ጠቅላይ ሚኒስትር የእስራኤል መከላከያ ጦር ጠቅላይ አዛዥ ቤንያሚን ኔታንያሁ ናቸው። ካፍታ በፊት አሉ፣ እስራኤል ለሕልውናዋ እጅግ አስፈላጊ የሆነውን ጥቃት ፈጽማለች፣ የዘመቻውንም ስም የሚነሳ አንበሳ ራይዚንግ ላይን ብለዋለች ሲሉ ተደመጡ። ኢላማዎቻቸውንም ሲገልጹ የኢራን ወታደራዊ ቦታዎችና መሪዎች ናቸው ብለዋል። ለእስራኤል ሳይንቲስቱ ፕሮፌሰር አባሲም ሆኑ ጄኔራሉ መሐመድ ሳላሚ ወታደሮች ናቸው። ለቴልአቪቭ ሁለቱም ተገቢ ወታደራዊ ኢላማ ናቸው። እናም እስራኤል ህልውናዬ አደጋ ላይ የሚወድቀው እኔን ከፖለቲካ ካርታ ላይ ለማጥፋት ኒውክለር ማበልጸጊያዋን እያበዛች ባለችው ኢራን ነውና
ይህንን የሚመሩትን ወታደራዊ አዛዦችና ማበልጸጊያውን የሚያስተባብሩትን ሳይንቲስቶች ዛሬ ልንገራችሁ ለምንድን ነው አሜሪካን ጨምሮ የተለያዩ የአውሮፓ ሀገራት እስራኤላውያን እንደዚህ የሚፈሯቸው የሚጠብቋቸውና የሚንከባከቧቸው? ምንድን ነው ምክንያታቸው? በዋናነት 4 ምክንያቶች ናቸው። ለአውሮፓ 1 ምክንያት ሲሆን ለአሜሪካ ደግሞ 3 ምክንያቶች ናቸው ያሏቸው። ታዲያ ግን እነዚህ ምክንያቶች ከመንገድ በፊት ታሪካዊ አመጣጡን ልንገራችሁ። እንግዲህ ከዛሬ ከ3000 ዓመት በፊት እስራኤል የምትባለው ሀገር ይሄ ሰማያዊ ቀለም እንዳለ ከጫፍ እስከ ጫፍ የምታዩት እስራኤል የምትባለው ሀገር ነች፣ ወይም ኪንግደም ኦፍ እስራኤል የሚባል አካባቢ ነበር እና እዚህ ውስጥ ግን ፍልስጤማውያንም ይኖሩ ነበር ውስጥ ላይ እና ከዛ ጊዜ ጀምሮ አይስማማው ነበር። ግጭቱ ከዛ ጊዜ ጀምሮ ነበረ። ታዲያ በኋላ ይሄ ሮማን ኢምፓየር የሚባሉ እንትኖች መጡና እስራኤላውያንን ከዚህ አካባቢ አጠፏቸው፣ በታተኗቸው፣ አገሪቱን ለቀው እንዲወጡ አደረጓቸው። ተርኒንግ ፖይንቱ የሚጀምረው እዚህን ጊዜ ነው። እንግዲህ ከዚህ የተበታተኑት እስራኤላውያን ወደ ተለያየ ሀገር ሄዱ። ወደ አውሮፓ፣ ወደ አሜሪካ፣ ወደ አፍሪካም ጭምር መጥተዋል። ኢትዮጵያም ጭምር መጥተዋል። ወደ አውሮፓ የተበተኑት እስራኤላውያን ሮስቻይልድ ፋሚሊ የሚባለው ዛሬ እስራኤል አውሮፓ እንድታከብራትና እንድትፈራት ከሚያደርጉ አንደኛው ምክንያት ይሄ የሮስቻይልድ ፋሚሊ ነው። እንግዲህ ይሄ ቤተሰብ ከ18ኛው ክፍለ ዘመን ጀምሮ የአውሮፓን የፋይናንስ ሴክተር ሙሉ በሙሉ በሚባል ደረጃ የተቆጣጠረ ቤተሰብ ነው። ለመንግስት ጭምር ብድር የሚያበድር ቤተሰብ ነበር። ይሄ ሰውዬ ሮስቻይልድ እነዚህ 5 ልጆቹን በፋይናንስ ካበቃቸው በኋላ ወደ ተለያዩ የአውሮፓ ሀገራት በታተናቸው። እነሱም ሄደው ስኬታማ ነው የሆኑት ወደ ተለያዩ የአውሮፓ ሀገራት። አውሮፓውያን ከዛ ጊዜ ጀምሮ የአውሮፓን የፋይናንስ ሴክተር ወይም ደግሞ የገንዘብ አቅሙ ከጀርባ ያሉት የአይሁድ ዘሮች ናቸው። አውሮፓውያን እስራኤላውያንን መግፋት አይችሉም። የፋይናንስ ሴክተሩን ሙሉ ለሙሉ በሚባል ደረጃ በዋናነት የተቆጣጠሩት እስራኤላውያን ወይም ደግሞ አይሁዶች ናቸው። አውሮፓውያን እስራኤላውያን የሚንከባከባቸው በዚህ ምክንያት ነው። ሌሎች ውስብስብ ምክንያቶችን ቢኖሩም በዋናነት ይሄ የሮስቻይልድ ፋሚሊ ነው። አሜሪካስ ለምን ካላችሁ ደግሞ የአሜሪካው በዋናነት 3 ምክንያቶች ናቸው። ነገር ግን አሜሪካ የምትባለው ሀገር በሚሊታሪ ዘርፉ መፈራት የጀመረችው ከሁለተኛው ዓለም ጦርነት ጀምሮ ነው። እንድትፈራ ጭምር ያደረጋት እስራኤላዊ ነው ወይም የአይሁድ ዘር ያለው ሰው ነው። አልበርት አንስታይን ነው እንድትፈራ ያደረጋት። እንዴት ካላችሁኝ አሜሪካ እንግዲህ ጃፓን ላይ ጣለችው፣ ሂሮሺማና ናጋሳኪ ላይ ጣለችው። እነዛ አቶሚክ ቦምቦችን ከጣለች በኋላ ነው የአሜሪካ ሚሊታሪ በጣም በከፍተኛ ሁኔታ መፈራት የጀመረው። ምክንያቱም እነዛ መሳሪያዎች እነዛ አቶሚክ ቦምቦች መሳሪያዎቹ አዲስ ናቸው፣ በወቅቱ ገና የተሰሩ ናቸው። እነዛ መሳሪያዎች ደግሞ እንዲሰሩ ለግኝቱ ትልቁን ሚና የሚጫወተው አልበርት አንስታይን ነው። 3ቱ ምክንያቶች ምንድናቸው ካላችሁ አሜሪካ ውስጥ የሚኖሩ ደግሞ ሎቢዎች አሉ። እነዚህ ቡድኖች በአሜሪካ ሕግ አውጪዎች ላይ ተጽዕኖ ማሳደር የሚችሉ ናቸው። የእስራኤል ደጋፊዎች ናቸው ብያቸዋለሁ። የአሜሪካ ሕግ አውጪዎች ላይ ተጽዕኖ ማሳደር የሚችሉ ቡድኖች ናቸው። ስለዚህ በእስራኤልን የሚጎዳ ሕግ አሜሪካውያን ማውጣት አይችሉም ማለት ነው። የአሜሪካ የኮንግረስ እንትኑን የያዙት አይሁድ ዝርያ ያላቸው ሰዎች ናቸው። ከጀርባ ያሉት በዋናነት ትላልቅ ቦታው ላይ ያሉት ከጀርባ ያሉት የአይሁድ ዘር ያላቸው ሰዎች ናቸው። በሆነ በኩል የአይሁድ ዘር ይነካቸዋል። እሱ ብቻ አይደለም፣ በፋይናንስ ዘርፉም አሜሪካ ውስጥ በፋይናንስ ዘርፉም የአይሁድ ዘሮች ከፍተኛውን ድርሻ ይይዛሉ። ሌላኛው አሜሪካ ለስትራቴጂካዊና ለጂኦፖለቲካዊ ጥቅሟ ነው። አሜሪካ ሚድል ኢስት የሚባለውን አካባቢ መቆጣጠር ትፈልጋለች፣ መያዝ ትፈልጋለች። መያዝ ደግሞ ከፈለገች ልትጠቀምባት የምትችለው በእስራኤል አማካኝነት ነው። ያለ እስራኤል እነዚህ አካባቢዎችን በስቷ ማድረግ አትችልም። ሌላኛው እና የመጨረሻው በቴክኖሎጂ በሳይንስና በፈጠራ ስራዎች አሜሪካ ላይ የሚገኙ እነዚህ ስራዎች በሙሉ በአይሁዶች ነው የተያዘው። በርካታ ውስብስብ ምክንያቶች ተደማምረው አውሮፓና አሜሪካ እስራኤላውያንን ይጠብቋቸዋል፣ ይፈሯቸዋል ጭምር። የአረብ ሀገራት ጭምር እስራኤል ላይ ምንም አይነት እርምጃ መውሰድ አይችሉም። ለምን ካላችሁ አሜሪካ የምትባል ሀገር በዚህ በኩል አለች፣ አውሮፓ የምትባል አህጉር በዛ በኩል አለች። እስራኤል ላይ ምንም አይነት እስራኤልን የሚጎዳ ነገር እርምጃ የሚወስዱ ከሆነ ከዛ በኩል የከፋ እርምጃ ይጠብቃቸዋል።